ሰላም ውድ የዩቲዩብ ቻናላችን ተከታታዮች፣ ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ የኢትዮ ሆቴል ፖድካስት ነው። እኔ ዳግም እባላለሁ። በዛሬው ፕሮግራማችን የምንዳስሰው ነገር እንግዲህ በተለያዩ ዩኒቨርሲቲዎች ወይም ደግሞ የከፍተኛ ትምህርት ተቋማት እንዲሁም በዝቅተኛ የትምህርት ተቋማት ላይ ደረጃ ላይ ያላችሁ ልጆች ወደ ሆቴል ኢንዱስትሪ ቢዝነስ ላይ ተቀላቅላችሁ መስራት ለምትፈልጉ ልጆች የሆቴል ኢንዱስትሪ ምን አይነት ተጓዳኝ ነገሮች አሉት ወይም ደግሞ ሌላ ሰው የማይነግራችሁ ሆቴል ላይ ሊያጋጥማችሁ የሚችል ከአሁኑ ተዘጋጅታችሁ ልትገቡበት የሚገባ ጉዳዮችን ዛሬ እናነሳለን ማለት ነው። እንግዲህ በዚህ ፕሮግራም ላይ በዋናነት አድሬስ የምናደርገው እነዚህን አካላት ቢሆንም ነገር ግን የሆቴል ባለሙያዎችም የሆቴል ባለቤቶችም በሆቴል ዙሪያ ላይ መስራት የምትፈልጉም እነዚህ ነገሮች ላይ እንድታስቡበት ከወዲሁ አደራ ለማለት እንወዳለን። ምንድነው ሊያስቸግራችሁ የሚችለው? ከዛ ደግሞ ከገባችሁ በኋላ እንዴት እሱን ነገር ትቋቋሙታላችሁ? እንዴት ኢሞሽናሊ ጠንካራ ትሆናላችሁ የሚለው ጉዳይ ላይ እናወራለን ማለት ነው። እንግዲህ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የተከፈተውን የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ስለዚህ ምንድናቸው ሆቴል ላይ እንደ ሰራተኛ ሊያስቸግረን የሚችል ቀድመን ልንጠነቀቅበት የሚገባ ቀድመን ልናስብ የሚገባ ምን ጉዳዮች አሉ የሚል ሀሳብ ላይ ነው የምናወራው። የመጀመሪያውና ዋነኛው የኢሞሽናል ላበር የምንለው ወይም ደግሞ ስሜት ላይ የሚያተኩር ከፍተኛ የስራ ጫና የሆቴል ባለሙያዎች ላይ አለ ማለት ነው። ይህም ማለት ምንድን ነው? እናንተ ለምሳሌ በግል ህይወታችሁ ከፍቷችሁ አዝናችሁ የሆነ ነገር አስቸግሯችሁ ወደ ስራ ቦታችሁ ብትመጡ ምናልባት ሌሎች ካምፓኒዎች ላይ ኢሞሽናችሁን ስትረሳችሁን የምታወጡበት አጋጣሚ ሊኖራችሁ ይችላል። ያ ማለት ምንድን ነው? ትንሽ የመከፊያ ጊዜ ትንሽ የማዘኛ ጊዜ ለራሳችሁ ልታገኙ ትችላላችሁ። ሆቴል ላይ ግን እሱ አይሰራም። ቀጥታ ወደ ስራ ስትመጡ እንግዶቻችሁን ለማስደሰት ለእንግዶቻችሁ ማትፈልጉትን ስሜት ማሳየት ይጠበቅባችኋል ማለት ነው። በዛ ሰዓት አዝናችሁ ከሆነ እንግዳችሁ ፊት ለፊት አዘናችሁን መግለጽ ስለማትችሉ በፈገግታ በጣም በደስታ በተረጋጋ ስሜት እንድታስተናግዱ ይጠበቅባችኋል። ይህ ደግሞ በጣም ኢሞሽናሊ እናንተን ከስር የሚጎዳ ጉዳይ ሊሆን ይችላል ማለት ነው። ሁለተኛው ደግሞ guests can be secretly friends ወይም ደግሞ እንግዶችም እንግዲህ ስሜታችሁን ይፈታተናሉ ማለት ነው። ሆቴል ላይ ሆነን ካየናቸው ከተማርናቸው አንዱ ነገር ምንድን ነው? በጣም ብዙ አይነት ባህሪ ያላቸው ከብዙ አይነት ካልቸር የሚመጡ ከብዙ አይነት የኢኮኖሚ ደረጃ የሚመጡ እንግዶችን ታስተናግዳላችሁ በአንድም ሆነ በሌላ መንገድ። ስለዚህ እነዚህ እንግዶች ግማሾቹ ሆቴል ላይ በጣም ሰራተኞችን በማክበር ስሜታቸውን በመጠበቅ ሲተባበሩ፣ ግማሾቹ ደግሞ ስሜታችሁን የሚጎዳ ነገር በማድረግ ድንበራችሁንም ለማለፍ ይሞክራሉ ማለት ነው። በዚህ ሰዓት እናንተ ኢሞሽናሊ ስቴብል ካልሆናችሁ ይሄ የስራ ጉዳይ ብቻ እንደሆነ ማታስቡ ከሆነ በጣም ስሜታችሁ ይረበሻል፣ አሊያም ደግሞ ወደ ሌላ ግጭት ውስጥ ልትገቡ ትችላላችሁ። በሶስተኛ ደረጃ ላይ የተቀመጠው ሁሌም ክፍት እንድትሆኑ ወይም ደግሞ ሁሌም ዝግጁ እንድትሆኑ ይጠብቅባችኋል። ምን ማለት ነው ይሄ? እንግዲህ በስልጠና በትምህርት በብዙ ዓመት የስራ ልምድ ያዳበራችሁት ነገር ቢኖርም ሁሌም አዲስ ነገር ሊያጋጥማችሁ ይችላል። ስለዚህ ኤክስፔክትድ ያልሆኑ ነገሮች በስራ ኢንቫይሮንመንታችሁ ሊመጣባችሁ ይችላል። ለዛም ደግሞ ቀጥተኛና ወዲያው ምላሽ እንድትሰጡ ልትጠበቁ ትችላላችሁ። ስለዚህ ሁሌም ቢሆን ኢሞሽናሊ ሬዲ ሆነን ወደ ስራ መምጣት ስለሚጠበቅብን እንግዲህ ልትቀላቀሉና ያሰባችሁ ሰዎች ቀድማችሁ እዚህ ላይ በደንብ መስራት ይጠበቅባችኋል። በእርግጥ የሆቴል ኢንዱስትሪ በጣም ከፋይ ነው። በጣም በአጭር ጊዜ የምታድጉበት ነው። ብዙ ዓመት የስራ እንትን ውስጥ መቆየት ላይ ይጠበቅባችሁ ይችላል። ወዲያው ያሳድጋችሁ በስራችሁ ልክ ወዲያው ሊከፍላችሁ ትልቅ ደረጃ ላይ የሚያደርሳችሁ ኢንዱስትሪ ስለሆነ በተቻላችሁ መጠን ወደ ሆቴል ኢንዱስትሪ መቀላቀል ይጠበቅባችኋል። ነገር ግን ስትቀላቀሉ ያንንም ነገር አብራችሁ አስባችሁ መግባት ይጠበቅባችኋል ማለት ነው። አራተኛ ላይ ፕሮባብሊ ትልልቅ
የሆቴሎች ላይ ወይም 4 ስታር 3 ስታር 5 ስታር ሆቴሎች ላይ ላያጋጥም ይችላል። ግን ያው እንደማንኛውም ተቋም ደግሞ ውስጣዊ ፖለቲክስ እና ፌቨሪዝም አለ ማለት ነው። ይሄ ማለት እናንተን የሚወዳችሁ የስራ ኃላፊ በጣም ቶሎ ሊያሳድጋችሁ ወይም የስራ ጫናችሁ ሊቀንስ ይችላል። እናንተን ደግሞ ማይደግፍ ማይወድ ሰራተኛን ማበረታታ ኃላፊ ካጋጠማችሁ ደግሞ በዛው ልክ ችግሮች ሊያጋጥሙ ይችላሉ። ስለዚህ ኢሞሽናሊ ለዚህም ሬዲ መሆን ያስፈልጋል። እንግዲህ ሌላኛው የሆቴል ላይ ሊገጥመን ይችላል ብላችሁ ማሰብ የሚጠበቅባችሁ የፕሬዠር ወይም ደግሞ በጣም ከብዙ የስራ ክፍሎች ተመሳሳይ ጫና ሊገጥማችሁ ይችላል። ለምሳሌ ሆቴል ላይ ናቹራል ኢነሚቲ የሚባል ኮንሰፕት ይኖራል። ምክንያቱም በጣም በርካታ ዲፓርትመንቶች፣ ሁሉም ደግሞ የስራ ኃላፊነት ያለባቸው ዲፓርትመንቶች በአንዴ ብዙ ስራዎችን ሊያመጡባችሁ ይችላል። እንግዲህ ለእናንተ ግልጽ ለማድረግ ለምሳሌ የምግብ እና መጠጥ መስተንግዶ ክፍል አለ። ወይም ደግሞ እናንተ ወደ ሆቴል ስትመጡ መስተንግዶ የሚሰጧችሁ ባለሙያዎች አሉ። ከዛ በዘለለ ደግሞ የምግቡን ዝግጅት ደግሞ የሚያደርጉ የምግብ ዝግጅት ክፍሎች አሉ። ስለዚህ በእነዚህ ሁለት ዲፓርትመንቶች መሀል ሁሌም ቢሆን የማይፈታ ናቹራል ኢነሚቲ ወይም ደግሞ ዘመን ተሻጋሪ ጠላትነት አለ ማለት ነው። ለምንድነው ይሄ ሊሆን የቻለው? የምግብ ዝግጅት ክፍል በራሱ አሰራር በራሱ ሙያ የጣፈጠ ደስ የሚል ለእንግዳው የሚስማማ ምግብ አብስሎ ማቅረብ ይፈልጋል። ይህም ደግሞ ሰዓት ይወስድበታል። ስለዚህ የተወሰነ ሰዓት ሊጠይቅ ይችላል ማለት ነው። የመስተንግዶ ባለሙያ በሌላ በኩል ደግሞ እንግዶች በጣም ቶሎ ተጠቅመው እንዲሄዱ እንግዶችም ጭምር ግፊት ስለሚያደርጉ የምግብ ዝግጅት ክፍል ቶሎ ምግቦቹን እንዲያወጣ ሊጠይቅ ይችላል። ስለዚህ በዚህ መሀል ሁሌም ቢሆን የማይፈታ ናቹራል ኢነሚቲ ወይም ጠላትነት በለው እንደዛ አለ ማለት ነው። ያንን የፕሬዠር ጉዳይ እናንተ መቋቋም የስራ ጉዳይ መሆኑን ማሰብና መከወን ይጠበቅባል። ሌላው እንደ ሰው ሀብት ባለሙያ በጣም አስቸጋሪ ፓርት ሆቴል ላይ ከሌሎች ካምፓኒዎች በጣም ከፍተኛ የሆነ የተርኖቨር ወይም ደግሞ ሰራተኞች የሚለቁበት ሁኔታ አለ። ይህም ከምን መጣ ካላችሁኝ እንግዲህ ቅድም ከዘረዘርኳቸው ፖይንቶች ነው። ሰራተኞች በብዛት ወደ ሆቴል ሲመጡና ሆቴል ላይ የሚያዩት ነገር አንዳንዴ ሊያስቸግር ስለሚችል ከወዲሁ እናንተ እንግዲህ ፈርጠም ብላችሁ መምጣት ይጠበቅባችሁ። ሌላው የስራ ሰዓት ነው። እንግዲህ ሀገራችን ያው የሁሉም የቢሮ ሰራተኞች ወይም ደግሞ በቅጥር ላይ ያሉ ሰራተኞች እንዲሰሩ የሚገደዱት በቀን ውስጥ ለ8 ሰዓት እንዲሁም በሳምንት ለ48 ሰዓት ነው። ነገር ግን ሆቴል ላይ ያ ነገር አንዳንዴ አስቸጋሪ ሊሆን ይችላል። ከስራው ባህሪ አንጻር አስቸጋሪ ሊሆን ይችላል። ለምንድን ነው? ሆቴል እንግዲህ አንዴ ለእንግዶች በሩን ከከፈተ በኋላ አይዘጋም። ለምሳሌ ሸራተንን ብትወስዱ የዛሬ 26-25 ዓመት ሲከፈት እስከ ዛሬ ጀምሮ በሩን ዘግቶ አያውቅም። አስባችሁታል? ስለዚህ ሁሌም ቢሆን ሰራተኞች ስራ ላይ ነው የሚገኙት ማለት ነው። ኦፍኮርስ በሽፍት ነው የሚሰራው። ጠዋት የሚገባ ሽፍት አለ፣ ከሰዓት የሚገባ ሽፍት አለ፣ እንዲሁም አዳር የሚሰራ ሽፍት አለ። ሌሎች ደግሞ ወደ ቢሮ አካባቢ ወይም ደግሞ የኦፊስ አወር ስራዎችን የሚሰሩ ሰራተኞች ይገኛሉ። ነገር ግን ከስራው አንጻር በጣም አድካሚ ሰዓቶችን እና የናይት ሽፍት እንድትገቡ የምሽት ሽፍት እንድትገቡ ሊያስገድዳችሁ ይችላል። እንግዲህ ብርድ እፈራለሁ፣ እንቅልፍ ያስቸግረኛል የምትሉ ሰዎች ከወዲሁ ዝግጅት እንድታደርጉ በሀዘኔታ ወይም ደግሞ በአክብሮት እናሳውቃለን። የመጨረሻው ፖይንት ላይ ደርሰናል። እንግዲህ የመጨረሻው ፖይንት ከመጥቀሴ በፊት ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ እንድትቀላቀሉን ከወዲሁ ለመጠየቅ እንወዳለን። እንግዲህ በቀጣይ በአዲስ አቀራረብ እንዲሁም ደግሞ ከበድ ያሉ እንግዶችን በመጋበዝ ከእናንተ ጋር ቆይታ የምናደርግ ይሆናል። እናንተ ለግንዛቤ ይጠቅማል ያልነውን ደግሞ ስለ ሆቴል ማወቅ የሚጠበቅባችሁ ነገር እንደዚህ በመሀል እያቀረብን የመጨረሻውና ዋነኛው ጉዳይ አለቃችሁ ሆቴል ላይ
አለቆች ወይም ደግሞ የስራ ክፍል ኃላፊዎች ወይም ዲፓርትመንት ሄድስ አንዳንዴ ትንሽ ቻሌንጂንግ ሊሆኑ ይችላሉ። ከግል ባህሪያቸውም እንኳን ባይሆን ስራው እንደዛ እንዲሆኑ ሊያስገድዳቸው ይችላል። ምክንያቱም ከነሱ በጣም ከፍተኛ የሆነ የስራ አፈጻጸም ስለሚጠይቅ እናንተም ላይ በተወሰነ መልኩ ያ ነገር ሊጋባ ይችላል ማለት ነው። ከሌላው ቦታ በተለየ ስራችሁን ቶሎ ቶሎ ዴሊቨር እንድታደርጉ ልትጠየቁ ትችላላችሁ፣ ሁሉም ስራ ክፍሎች ላይ ማለት ነው። ስለዚህ ለዛ ሬዲ መሆንና ቻሌንጁን አልፎ ትልቅ ደረጃ ላይ መድረስ ይጠበቅባችኋል። በመጀመሪያ ላይ ሜንሽን ለማድረግ እንደሞከርኩት ሆቴል ላይ መቀላቀል የምትፈልጉ ሰዎች ሆቴል በጣም በአጭሩ እንድታድጉ የሚያደርግ ተቋም ነው። ለምሳሌ ሌሎች ኢንዱስትሪዎች ላይ የምትገቡ በጣም በርካታ ዓመታት ይፈጅባችኋል ያሰባችሁበት ቦታ ላይ ለመድረስ። ነገር ግን ሆቴል ላይ ስትገቡ ደግሞ በጣም በአጭር ጊዜ በእናንተ የስራ አፈጻጸም ልክ ከፍተኛ ደረጃ ላይ ደርሳችሁ እጅግ ትልቅ ደሞዝ እና ጥቅማ ጥቅም እንዲሁም ደግሞ የራሳችሁ ቢዝነስ ለመጀመር ሁሉ የሚያግዛችሁ ትልቅ ጥቅም ታገኛላችሁ። ከኢኮኖሚ ባሻገር ደግሞ ኢሞሽናሊ በጣም ሬዲ ትሆናላችሁ። ምክንያቱም በየቀኑ የምትፈተኑበት በየቀኑ አዲስ ነገር የምትማሩበት የሆቴል ኢንዱስትሪ ላይ ስለምትሰሩ ማለት ነው። እንግዲህ ከፕሮግራማችን ጥሩ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ኢትዮ ሆቴል ፖድካስት የሚለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ አዳዲስ ቪዲዮዎች እንዲደርሳችሁ የደውል ምልክቷን በመጫን አብራችሁን እንድትቆዩ በአክብሮት እንጋብዛለን። ለነበረን ቆይታ በጣም እናመሰግናለን። ሰላም ነው።